ሰላምና ጤና ከእናንተ ጋር ይሁን። እንደምን ሰነበታችሁ ውድ የዩቲዩብ ተከታታዮቼ? እኔ ያለሁኝ ዛሬ ደግሞ 3 ራስ ሽንኩርት አዘጋጅቻለሁ። ነጭ ሽንኩርት አለኝ፣ የፈጨሁት ቲማቲም ፍሬሽ አለኝ፣ ድልህ አለኝ፣ የተፈጨ ስጋ አለኝ፣ ቅመማ ቅመሞችን አዘጋጅቻለሁኝ። እነዚህ ሁሉም የቅመም አይነቶች አዘጋጅቻለሁ፣ ትንሽ ትንሽ ማለት ነው። የምሰራው በሸሜን ነው። መኮሮኒ በሸሜን ይሰራል። ይሄ ደግሞ የተፈጨ በመኮሮኒ ነው የምሰራው ማለት ነው። የወይራ ዘይቴን እጠቀማለሁ ማለት ነው። ብዙም አይደለም፣ እነሱ ብዙ ዘይት አይጠቀሙም ያው እንደምታውቁት። እዚህ ጋር ደግሞ እዛ ጋር ያለውን የተፈጨውን ስጋዬን የምጠብስበት ነው ማለት ነው። ያው ዘይቱ እስከሚግል ድረስ አልጠብቀውም፣ ምክንያቱም የወይራ ዘይት በራሱ የመቃጠል እንትን ስላለው ማለት ነው። እዚህ ጋር ለምንድነው እንደዚህ የምታረጊው ካላችሁ፣ ውሃ እንዳያዝልብኝ ነው። ውሃ በጣም እንትን ይላል። እዚህ ጋር ምጥጥ ብሎ ራሱ በራሱ ውሃ ከበሰለ ከተጠበሰ በኋላ ጥብስ ነው ማድረግ። በጣም ነው የምጠብሰው፣ ምክንያቱም ልጅቷ የምትወደው እንደዛ ነው። እንዲህ ጥብስ ሲል ነው የምትወደው። እዛ ላይ መጥቶ ከቲማቲሙ ጋር አብሮ እንትን ሲል ረጅም ሰዓት አስመጥጭኝ ነው፣ ምጥጥ እስኪል ድረስ ጠብቂ ነው የሚለኝና እንደዛ እንዳይሆን አስቀድሜ እንደዚህ ጠብሰዋለሁ ማለት ነው። በጎን ደግሞ ሽንኩርቴን አቁላላለሁ ማለት ነው። ቅመሞቼን እያደረኩኝ ሽንኩርቴን እንደዚህ አበስላለሁ። ከታች ያደረኩት እንትን ነው እንዳይቃጠል፣ ድስቱ የሆነ እርር የሚል ነው እሳት እንትን እንዳለለው። ምክንያቱም ቀንሼ ከሰራሁኝ ረጅም ሰዓት ሊወስድብኝ ነው፣ ለምሳ ስለሆነ እያዘጋጀሁት የነበረው ማለት ነው። ስለዚህ ይሄንን እንዲደግፈው አድርጌ ከታች አድርጌ የተገኘ ነገር አንዳንዴ እንዲህ ከምግብ ጋር ይመጣል ትሪዎች አይደለ? እንደዚህ የሚያስቸግራችሁ ድስት እየተቃጠለ የሚያስቸግራችሁ እህቶች ካላችሁ ይህንን ከታች አድርጋችሁ መጠቀም ትችላላችሁ ማለት ነው። እና እንዲህ ስጋዬን በደንብ እየጠበስኩ ነው። በሌላው ደግሞ ምግብ ስሩ። አሁን ለምሳሌ ምግብ ማለት በጣም ቀላል ነው። የእውነቴን ነው የምነግራችሁ። አንዳንድ እህቶች ስራ ላይ አሁን ስራ አጥተን ስራ የለም፣ በውጭ የሚሰሩ እህቶቻችን ስራ የለም ብላችሁ ከምትቀመጡ ወይንም ከምንቀመጥ ስራ ከምንፈታ፣ ጊዜው የቴክኖሎጂ ነው። መስራት እንችላለን። እንደዚህ ሰርች እያደረግን የተሻሉ በጣም አላለ የተባለ ምግብ የሚሰራ የትኛውም ነገር በዩቲዩብ ላይ ተጭኖ እናገኘዋለን። ስለዚህ ምግብ ብንሰራ፣ ምግብ ብንለምድ በጣም ቀላል ነው። እኔ አሁን ለመጀመሪያ ጊዜ ምግብ ለመስራት እዚህ ሀገር ስመጣ፣ ለምግብ ሳይሆን ለስራ ብለን ሁላችንም ስንመጣ፣ እኔ ምግብም ጽዳትም ነው ተብዬ የመጣሁትኝ። ግን ምግብ እነሱ ነበር የሚያበስሉት፣ እኔ ጽዳቱን እሰራለሁኝ። ግን በቃ እኔ አላቁላላም እንጂ አበሰልኩ በሉት። እኔ ነበር ሁሉም ነገር የማደርገው። ማጥበው እኔ ነኝ፣ የምቀቅለው እኔ ነኝ፣ የምጠብሰው እኔ ነኝ፣ ሽንኩርቱን ማዘጋጀው እኔ ነኝ። እነሱ ቁጭ ብለው ያዋህዳሉ፣ ጨዋቸውን ይከታሉ። ከዛ በኋላ እነሱ ሰሩ ምግብ ይባላል፣ እናንተ በደከማችሁት። ስለዚህ በጽዳት ብላችሁ ገፍታችሁ እንዲህ ከምትደክሙ እናንተ አቋም ኖሯችሁ ብትሰሩ፣ የእውነቴን ነው የምነግራችሁ። ጨው ዘይት ነው የሚያፈልጉት አረቦች አይደለ? በተረፈ የሆነ ነገር እንደፈለጋችሁ ብትሰሩት እንደነሱ ችግር የለባቸውም። ዋናው ምንድነው? በጥራት እኔ እንደምመገበው አድርጌ መስራት ብቻ ነው የሚጠበቀውና ምግብ አንችልም ብላችሁ እባካችሁን ጊዜም ሰዓትም ይሄዳል ምንም ሳይሰራበት። አገር ቤት ደግሞ ያለ ሰው የሄዳችሁበትን ጊዜ ይቆጥራል፣ ወራችሁን ይቆጥራል። በቃ ብር አላችሁ ነው የሚባለው። ስለዚህ እንስራ እላለሁኝ። በእግረ መንገዴም ያው እያሳየኋችሁ ስለሆነ እያያችሁትም ስለሆነ ብዬ ነው እንትኑን ኤክስፕሌን ያላረኩትኝ፣ ያለውን ነገር ያላብራራሁት ለማለት ፈልጌ ነው። እና እንደዚህ እዚህ ጋር ለራሴ ነው ሽሮ እየሰራ ያለሁት። እዛ ጋር የምሰራው ስጋ ስለነበረ ለራሴ። የሸተታችሁ ልጆች ኑ እሺ፣ እኔ ጋር ሽሮ አለ፣ ትቀምሳላችሁ፣ እንበላለን አብረን ምሳ ማለት ነው። እና እህቶቼ እንደዛ አላችኋለሁኝ። ያው ስጋዬ እንደዚህ ቆላሁት ማለት ነው። ቆላሹ እንዳትሉኝ እና እንደ መቁላት በሉት። በጣም በደንብ አድርጎ ነው እንትን ያልኩትኝ።
የተጠበሰው ግን ቆንጆ ይሆናል። ምክንያቱም እዚህ ጋር ቲማቲም ብዙውን ውሃውን ስላልጨረሰ አሪፍ ይሆናል። ትንሽ መጠጥ አድርጎብኛል፣ ያዝ አድርጎብኛል እዚህ ጋር አያችሁት። ድስቱ እንደዚህ አይነት አስቀያሚ ነው ብላችሁ ይቀለኛል። ቶሎ እጅ ይፈልጋል። ከድኖ መቆየት አይቻልም። ደግሞ እንደዚህ ባላረግለት ከታችኛው ባላስቀምጥለት ኖሮ ጭራሽ ይቃጠላል ማለት ነው። ዳርዳሩ ለብለብ ያደርገዋል፣ መልኩ ይቀይራል፣ ይጠቁራል ማለት ነው። እና ጣዕሙም ጥሩ አይመጣልንም እላችኋለሁኝ። ምግብ መስራት በጣም ቀላል ነው። እኔ ለምሳሌ አሁን የማልችለውን ልንገራችሁ። እዚህ ጋር ሳልነግራችሁ የማላልፈው ነገር ቂቤ ነው። የገበታ ቂቤ 50 ግራም ነበረ ያመጣሁት። ይበዛል ብዬ ነበረ፣ ግን 50ውንም ነው የተጠቀምኩት። 2 የሾርባ ማንኪያ ዱቄት ነው የማደርገው በሸሜን ከላይ ለማፈስበቱ። በሸሜን የሚያስበለው ይሄ ነው፣ ክሬም ልሰራ ማለት ነው። እኔ ክሬሙን አይደለም የምጠቀመው። ክሬሙም አዘጋጅቻለሁኝ፣ አሳያችኋለሁኝ። ትንሽዬ ክሬም ለጣዕም ያህል እንደዚህ ያደረኩት ማለት ነው። እንደዚህ ትንሽ ጥብስ ካለልኝ በኋላ 1 ብርጭቆ ወተት እጠቀማለሁኝ። 1 ብርጭቆ ወተት እና ክሬሙን ጨው አደርጋለሁኝ። ግን ጨው ረስቻለሁኝ እኔ፣ እናንተ እንዳትረሱ ነግሬያቸዋለሁኝ። እኔ ብዙ ጊዜ ምግብ ስሰራ አልቀምስም፣ ግን እረሳለሁኝ። እነሱ ደግሞ ጨውስ ብዙም ስለማይፈልጉ ቅሬታ አያቀርቡብኝም። 1 ኩባያ ይኸው 1 ብርጭቆ ማለት ነው። 1 ብርጭቆ ወተት እጠቀማለሁኝ። ወተቱን ካደረኩ በኋላ ቶሎ ነው የማማስለው፣ ግን አላደረኩትበትም፣ ላደርግበት ነው። እና እንደዛ እላችኋለሁኝ። የማልችለው ምግብ አለ። ምንድነው የማልችለው? መግሉባ የሚባለውን አልችልም። ለምሳሌ ግን መግሉባ ስሪ ቢሉኝ ሰዎቼ እሰራለሁ። እንዴት አድርጌ በጣም ቆንጆ ነው ውብ አድርገው የሚሰሩ እህቶች ዩቲዩብ ላይ ያስቀምጣሉ። ሰርች አረግና መግሉባ ብዬ ሰርች ካደረኩኝ የመጣልኝ ቆንጆ የሆነውን እያየው እሰራለሁ ማለት ነው። እና ምግብ መስራት በነገራችን ላይ እንደ እንትን ነው የምጠቀምበት፣ እንደ ስዕል ተሰጦ ማለት ነው። የእውነቴን ነው የምነግራችሁ። ይሄው እንደዚህ ሳይጓጉልብኝ ቶሎ አማስየው ወፈረ ማለት ነው። ከጓጎለ ደግሞ ምንድነው የምታደርጉት? ምናልባትም አንዳንዴ ሊጓጉል ይችላል። በጁስ መፍጫ መፍጨት ይቻላል። መኮረኒ መጀመሪያ ቀቅዬ አስቀምጬ ነበረ እና ይኸው መኮረኒ ማዘረላ ቺዝ ነጩን፣ ቢጫውን፣ እቺ ደግሞ የምትፈቀፈቀዋ ቺዝ ናት፣ ደረቋ ማለት ነው። የኔ ቤቶች በጣም ይወዳሉ ማለት ነው። ይኸው ክሬሚ እንደዚህ ነው፣ እንደዚህ ሆኗል። ያው ይቅርታ ስልክ እየገባብኝ አስቸግሮኛል። እንደምትታግዙኝ ተስፋ አደርጋለሁ። ያው እንደዚህ እየደረደርኩኝ ነው። ስጋውን እዩት፣ አያምርም? በነገራችን ላይ ያውን ሀገር ቤት ምንድነው የሚባለው? ምንቸት አብሽ እንደዚህ ነው የሚሰራው። በተፈጨ ስጋ ነው የሚሰራው። ይኸው ከስር አረኩኝ መኮሮኒ፣ ከመሃል ስጋ፣ ከላይ ገዳገ የቀረኝን መኮሮኒ እንደገና ደግሞ እንደዚህ ደምደም አረኩትኝና ለ2 ሰው ነው አላልኳችሁ? ይኸው ብዙ ነው የሆነው። እና በዚህ መልኩ እየሰራሁኝ፣ በነገራችን ላይ የማዳሜ ልጅ መጣችና ካሜራ እንደዚህ ስልክ ይዤ ስታይ እርቦኛል አለችኝ። ቶሎ በይ እርቦኛል፣ ምክንያቱም እየሰራሁ ነው እየቀረጽኩ ስለሆነ ማለት ነው። እንቸገራለን፣ ግን እየታገስ ነው። እሷ ስላለች ነው እዚች ጋር እንደዚህ እየተወነባበደብኝ ማለት ነው። ይሄ እንትን ነው፣ ምንድነው የሚባለው? ስፕሪንግ የሚደረግ ቅቤ ነው ከላይ ያረኩበቱ ማለት ነው። እና ወደ ፎሮን መጀመሪያ ታስገባ ላሳየኋችሁ ልጅቷ ስለነበረች ነው እንደነገርኳችሁ ማለት ነው። በዚህ መልኩ ደርሶልኛል። ይኸው
የሚያምር ሆኖልኛል። ቪዲዮውን አይታችሁ ከወደዳችሁ ላይክ፣ ሰብስክራይብ አድርጉልኝ። 50 ከገባው በቪዲዮ ላይ በመጣለው ማለት ነው። በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ ድረስ ባይ። በጣም ነው የምወዳችሁ። አመሰግናለሁኝ።